እሱ ግን በጽድቅና በትጋት ይመላለስ ነበር ይላል። ስምዖን በጽድቅና በትጋት እንዲመላለስ ያስቻለው ነገር የታየለትን አንድ ነገር ለመውረስ ሕይወቱ ላይ እንዲሁ የጨከነ ሰው አይደል። ግብ አለው፣ ዴስቲኒ አለው፣ መድረሻ አለው፣ የሕይወቱን አቅጣጫ መግለጥ የሚችል ሰው። ስለዚህ ይወርሰው ላለው ትልቅ ክብር፣ ስለ ተቀባው መሲህ፣ ስለ ዓለም ቤዛ፣ ስለ እስራኤል አዳኝ፣ ስለሚመጣው ስለ ኢየሱስ ክርስቶስ የጌታ መንፈስ በኔ ላይ ነው፣ ለድሆች የምስራችን ሰብክ ዘንድ ቀብቶኛል ብሎ በኢሳይያስ ውስጥ ለተነገረለት ለዚህ ትልቁ አዳኝ ከሰማይ ሰማያት ለሚመጣው ለዓለም ቤዛ ለኢየሱስ ክርስቶስ በጽድቅና በትጋት እኖራለሁ አለ ስምዖን። ሕይወቱን ያለ ነቀፋ፣ የማይመቱ ነገሮች አሉ፣ የተበላሸ ነገር አለ፣ ብዙ ነገሮች ተበላሽተዋል። እሱ ግን ያልተበላሸውን የሰራዊት ጌታ እግዚአብሔርን እያየ በጽድቅ ለመኖር ጨከነ። ቀላል ነገር አይደለም። ብሌምለስ ይለዋል አንዳንድ ትርጉም ላይ። ስለዚህ እሱ ሲናገር ያለ ነቀፋ የነበረ ሰው። ስምዖን በነበረበት ዘመን ውስጥ ጥቂት ሰዎች ናቸው እንደ ስምዖን የነበሩት። እነ ማርያም፣ እነ ዘካርያስ፣ እነ ኤልሳቤጥ፣ እነ ሐና። እነዚህ ጥቂት ሰዎች ናቸው ሉቃስ የጠቀሳቸው የጽድቅ ሰዎች፣ የትጋት ሰዎች፣ እግዚአብሔርን የሚፈሩ ሰዎች። ወገኖቼ እግዚአብሔር ያየላችሁን አንድ ነገር ለመቀበል፣ ከእግዚአብሔር የታየልንን አንድ ነገር ለመውረስ፣ የአንድ ነገር ሰው ለመሆን የጽድቅ ሕይወትና የትጋት ሕይወት ይጠበቅብናል። እስቲ አሜን በሉ። ቅዱሴን ሳይ በጽድቅና በትጋት ሕይወታቸው የሚያስደንቁኝ ሁለት ሰዎች አሉ። ኤልያስና ኤልሳ። ኤልሳ ሲጠራ ስራ ፈት አልነበረም። የተሳካለት ገበሬ፣ የሞቀ ኑሮ ያለው፣ በ12 ጥማድ የሚያሳርስ፣ በዛ መንደር እውቅ የሆነ ጥሩ እርሻ የነበረው ሀብታም ሰው። በእስራኤል ምድር ትንሽ ርስት ብቻ በተሰጣቸው ስፍራ በ12 ጥማድ ማሳረስ በዘመኑ እጅግ የበለጠገ ገበሬ እንደሆነ ያሳያል። ኤልሳ ግን ኤልያስ መጥቶ መጎናጸፊያ ሲጥልበት የሕይወት ራእይ ተቀበለ፣ የሕይወት ግብ ተቀበለ፣ ራእይ ተቀበለ፣ መድረሻውን አወቀ። ያ መጎናጸፊያ ከወደቀበት ቅጽበት ጀምሮ ያለውን ነገር ሁሉ ትቶ ማንን ተከተለ ይላል? ኤልያስን ተከተለ። አብረው በኖሩበት ዘመናት በሙሉ ሁለቱም ውስጥ ትጋት ነበረ፣ ሁለቱም ውስጥ ጽድቅ ነበረ። የሚገርመኝ ሁለቱም የሚፈልጉትን ያውቃሉ፣ ሁለቱም የሚፈልጉትን ይከታተላሉ። ወደ ሁለተኛ ነገሥት ስንመጣ ምዕራፍ 2 ላይ ኤልያስ አንድ ቀን እንደዚያ አለ። አብረው ከገልጌላ ተነሱና ለኤልሳ እንደዚያ አለው፣ እግዚአብሔር ወደ ቤቴል ልኮኛልና አንተ በዚህ ቆይ አለው። ያን ጊዜ ኤልሳ ሲመልስ እንደዚያ ሞኝህን ፈልግ፣ በሬዎቼን አርጄ ሞፈር ቀንበሩን ማገዶ አድርጌ የተከተልኩ አንተ ወደ ቤቴል ስትሄድ እኔ በጌልጌላ ለመቅረት አይደለም። አሜን አትሉ? በሕያው ነፍስህ እምላለሁ ብትገለኝም እንኳን ማለቱ ነው። አንድ አይሁዳዊ በሕያው ነፍስህ እምላለሁ ካለ ብትገለኝም እንኳን፣ በሌላ አባባል ኤልሳ ካልተገደለ በስተቀር ከውስጡ የማይወጣ ራእይ ገብቷል። ኤልሳ ካልተገደለ በስተቀር ከውስጡ የማይወሰን ግብ ገብቷል። ስለዚህ ራእይ ያለው ግብ አለው። በሕያው ነፍስ እምላለሁ ካንተ አልለይህም አለ። እዛ ወደ ቤቴል ደረሱ። እግዚአብሔር ወደ ኢያሪኮ ልኮኛልና በዚህ ቆይ አለ። ይሄ ሰው አይገባውም ወይ ነው የሚለው ኤልሳ። እኔ እኮ እያልኩ ያለሁ በሕያው ነፍስህ እምላለሁ፣ አሁንም ካንተ ምን አለም? ወገኖቼ ለራእይ ጨካኞቹ እግዚአብሔር በሰጣችሁ ራእይ ላይ ማንም ይመጣ ምህረት አታርጉ፣ ኮምፕሮማይዝ አታርጉ። እግዚአብሔር ያሳየኝ ራእይ ከእግዚአብሔር የተቀበልኩት የሕይወቴ ግብ፣ በዚህ ነገር ከመጣ ምህረት አላደርግልህም የምትሉት ወፍራም ራእይ ውስጣችሁ
የሚፈልጉትን ማወቃቸውና የሚፈልጉትን ነገር መከታተላቸው በኋላ ኤልያስ ዞር አለና አንድ ነገር ማውራት ጀመረ ካንተ ልወሰድ ነው ሳልወሰድ አድርግልኝ ዘንድ የምትፈልገው ነገር ካለ ንገረኝ አለው ሚስጥር ነው ያወጣው ዘመኔን ሁሉ የተከተልኩ እጅ ላይ ውሃ እያፈሰስኩ የኖርኩት ለአንድ ነገር የምፈልገውን አውቃለሁ የምፈልገውን እየተከታተልኩ መንፈስህ በእኔ ላይ ሁለት እጥፍ ይሁን አለው ሃሌሉያ ሁለቱም የሚፈልጉትን ያውቃሉ እያቸዋለሁ ሁለቱም የሚፈልጉትን እየተከታተሉ ነው ኤልያስ የእሳት ፈረሶችና የእሳት ሰረገላዎችን እየተከታተለ ኤልሳ መጎናጸፊያን እየተከታተለ ዮርዳኖስን ተሻገሩ እያወሩ እየተነጋገሩ ያለ ኤልያስ እንደዚያ ካንተ ሲወሰድ ካየ ይሆንልኛል ካንተ ሲወሰድ ምን ካደረገ ካየ ከዛ ቅጽበት ጀምሮ የኤልሳ ሕይወት ማላይናቸው የሕይወቱ መድረሻ ያለው ኤልያስ ሲነጠቅ በማየት እንደሆነ ሰማና ምድር ብትናወጥ ያልተጠበቀ ሞት ቢሆን ሰማያት ቢንቀጠቀጥ ኤልሳ አይኖቹ ከኤልያስ ላይ አያነሳም ሃሌሉያ ወዲያው የእሳት ፈረሶችና የእሳት ሰረገላዎች መጥተው ሁለቱን ሲከፍላቸው ኤልያስ ሲነጠቅ ተጠናለና ኤልሳ አባቴ የእስራኤል ፈረሶችና ሰረገላዎች ምን ማለት ነው አይቻለው ስትነጠቃለ ወዲያው ኤልያስ ተነጠቀ ኤልሳም ተቀባስ በጭብጨባ ክብር ዘንድ ሃሌሉያ የሕይወት ግብ ማለት በተራ